ረጃዊ እኔ አልቻልኩም። ይሄ ራብ አድማ የሚያዋጣ አይመስለኝም። እንዴ በቂ ምን ነካ? እዚህ ታስራ መቆየት ትፈልጋለህ? ቆይ ኧረ አልፈልግም እኮ በቃ አንድ ሳምንት ቻል አድርገው። አንተስ ታዲያ ለምን ትበላለህ? ቆይ ሁለታችንም በተመሳሳይ ነገር መዳከም የለብንማ። አንተ ይሄን ሞክርና ከተሳካ ተሳካ፣ ካልተሳካ ደግሞ እኔ ሌላ ነገር ሞክራለሁ። እሺ አንተ ካልክ ምን አደርጋለሁ? ኧረ እባክህ ሽማግሌ አትጫወትበት አንተ እርጉም። ዝም በል አንተ ሽማግሌ። ወይ ከማንም የፌስቡክ አርበኛ ጋር ይቀላቅሉኝ። አንተ ሰውዬ ለምን አትሆኝም? ስራ ነው ለዚህ ያበቃ። ሌባ የወንጀለኛም ደረጃ አለው እኮ። አንተ በፌስቡክ አይኔን እያጨናበስክ ሀገር ስታተራምስ፣ እኔ በሄሊኮፕተር ስናና ነበር። ይሄ ነው ልዩነታችን። ዝም በል ሌባ። እሺ ባካችሁ እናንተ አመፀኞች ምንድነው የምትረብሹት? ሮባክ እርኩብ ሽማግሌው ምግብ አትብላ እያለው ሊገለው ነው። አንተ ሽማግሌ ለምን አትሆኝም? በሜንጫ አንገትህን ብዬ እንዳልገላግለ። ችግር የለውም። እኔም ይሄን ሰምቼ ነው የመጣሁት። በቂ ምንድነው ችግሩ? ምንድነው ያልተመቸ? የሚጣፍጥ ምግብ ይዤ ለመጥቻለሁ። እሷን ትበላለህ? አይበላም። ይበላል። አይበላም። ይበላል። አይበላም። ይበላል። አይበላም። እሺ በቃ እበላለሁ። እንዴ በቂ። እሺ ክንፈ ምን አይነት መጽሐፍ እያነበብክ ነው? አይ ምንም ስለመደመር ነው። እስኪ ሊያው ስለ መርከባ ቢዝነስ እያነበብክ ነው? ያው እንዲሁ ለጠቅላላ እውቀት ነው። ነው እንዴ? ዶክተር ጋዜጠኞቹ መጥተዋል። ችግኞቹስ ተዘጋጁ? አዎ። ጉድጓድስ ተቆፍሯል? አዎ ተቆፍሯል። በሉ በቃ ጋዜጠኞች እየጠበቁኝ ነው። በቂ የዚህን ሰውዬ ምክር እንዳትሰማ እሺ? በቂ ምንድነው ግን ያለ? ሳትዋሽ ንገረኝ። ምንም አላስታውስም፣ ግን መብላት እንዳለብኝ አሳምኖኛል። ይሄ ሰውዬ ምንድነው የሚያስነካችሁ? እኔ ምንም አልገባኝም። እና ጃዊ ምን ይሻላል? ይሄ አልተሳካም። ችግር የለውም፣ እኔ ሌላ ነገር ሞክራለሁ። ምን ልታደርግ አሰብክ? እታመማለሁ። ታምሜ እኝቼ ትናንትና ሌሊት ህልሜ መጥተሽብኝ አይኔ ሲራድ